ዛሬ ትምህርታችን ዋና አጀንዳና ዋና ርዕስ ከሆነው መካከል እንግዲህ ስለ አዲስ ኪዳን መጽሐፍ ነው አብዛኛው ነገር የምናወራው። ነገር ግን መጽሐፍ ቅዱስ መቼና በምን ጊዜ እንደተጻፈም ያንን ማወቅ ጥሩ ስለሆነ 27ቱ የአዲስ ኪዳን መጽሐፍቶች መካከል በዋነኞቹ መጽሐፍ ቅዱስን አብዛኛውን የዚህ የአዲስ ኪዳን መጽሐፍን እየጻፈ ጳውሎስ ነው። ቀጥሎም ዮሐንስ ነው። ቀጥሎም ደግሞ ሉቃስና ጴጥሮስ ናቸው። የቀሩትም ደግሞ አንዳንድ መጽሐፍ ብቻ ነው የጻፉት። መጽሐፍ ቅዱስ ውስጥ የሚገኙ ቁጥሮችና ምዕራፎቹ በመጽሐፍ ቅዱስ በመጀመሪያ የጻፉ ሰዎች በምዕራፎችና በቁጥሮች አልለዩትም። መጽሐፍ ቅዱስ በምዕራፎች የተከፈለው በ13ኛው መቶ ዓመት በእንግሊዝ ሀገር ሲሆን ምዕራፎቹ ደግሞ በቁጥር የተከፈለው በ1543 ዓመተ ምህረት በፋሪስ ሀገር ነው። በየገጹ ግርጌ የሚገኙ ጥቅሶች እነዚህ በመጽሐፍ ቅዱስ በልዩ ልዩ ስፍራዎች ተመሳሳይነት ያላቸው ክፍሎች የሚያመላክት ጥቅሶች በመጀመሪያ መጽሐፍ ቅዱስ በጻፉት ሰዎች የተደረጉ አይደለም። ነገር ግን የመጽሐፍ ቅዱስ ሊቃውንቶች መርምሮ ትምህርቱ እንደ ተመሳሳይነቱ ከልዩ ልዩ የመጽሐፍ ቅዱስ ክፍሎች በማያያዝ በአዲስ ኪዳን ጠቅሷቸዋል። ቅዱሳን ሰዎች በእግዚአብሔር ቅዱስ መንፈስ ተመርምሮ መጽሐፍ ቅዱስ እንዴት እንደጻፉ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጁ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ